ማነሽ አለሽ ያን መስከረም እንዴት ነህ ዳኒ? ደስ ይላል ማለት ሰላም መሆናችሁ ሰላም ስትባባሉ ምናምን ታረቃችሁ? አዎ። ምን ምክንያት ነው ታረቃችሁ? መታረቅም ሰው ነገር ነው አይደለም። ምናልባት ያስታረቀቻችሁ ምክንያት የፍቅር መምጣት ከሆነ ብዬ ነው። አይደለም አንድ እዛ ሳይሆን ሶስት በጣም በፊት እኮ ነው የታረቀው። እዚህ ነው መምጣቷን አለመምጣቷን እዚህ ልጅ ያስታረቀቻችሁ? እሺ፣ አይ ደስ ይላል። ምክንያቱም አንዳንዴ የጠላት ለኔ ወዳጄ ነው እንደሚባለው ጀስ ምናልባት የሆነ ነገር አንድ ላይ አርጋችሁ ተጽዕኖ መፍጠር ትችላላችሁ ብዬ አስባለሁ። እኔ ዛሬ የጠራኋችሁ ዋነኛው ምክንያት ምንድነው እያደረጋችሁ ያላችሁት? ማለት ማወቅ የምፈልገው ነገር አለ። ምንድነው እየተፈጠረ ያለው ነገር? አሁን ትናንት ያደረጋችሁት ነገር ልክ ነው ወይ? ገባችሁ? እዛ ጋር ቆማችሁ ለድርድር መቅረባችሁ አግባብ አይደለም። ገባሽ አይደለ? ሩታን የምናውቃት ፐርሰናሊቲ አለ፣ ኤርሚላን የምናውቅበት ፐርሰናሊቲ አለ። ብዙ ጠንካራ ጎን አለሽና እዛ ጋር ቆመሽ ከፍቅር ጋር አብርሃም መልሽልኝ ምናምን ትናንትና በነበረው ነገር ከኤርሚላ ጋር ነበር። አሁን ደግሞ ሁለታችሁም ደግሞ አንድ ላይ ሆናችሁ አብርሃምን ስጪኝ የሚል ተርክ ውስጥ ነው የገባችሁት። ገባችሁ አይደለ? ቆማችሁ ለድርድር መቅረቡ በራሱ ልክ አይደለም። ምክንያቱም ጀንታ ያለበትኑና ራሳችሁ የሆነ ነገር አድርጋችሁ ብታስቡ ምናልባት ልጁን ወደ ራሳችሁ የመሳብ ሀሳብ ይኖራል እንጂ አሁን ባለቀሳችሁና በተለማመጣችሁት ቁጥር ልጁ በጣም እየኮራና ማይሆን ውሳኔ ውስጥ እየገባ ነው ያለው። በዚህ ላይ እናንተ ምን ሀሳብ አላችሁ? ምን አስባችሁ ነው? ያው ማለት እንደዚህ አይነት ነገሮች ውስጥ የገባ ነው ዳኒ። አንደኛ ነገር በምክንያት ነው ማለት እሱ ለኛ በሚያሳየን ነገር ነው እንደዚህ አይነት ነገር ውስጥ የገባ ነው። ሁለታችንም የየራሳችንን ውሳኔ ነግረነው ነበር፣ አሳውቀነው ነበረ። እኔም እሷም ከህይወታችሁ ወጣለሁኝ በቃ እኔ ካንተ ጋር ምን ላይ ትፈልጋለሁ ብለው ነበር። እሷም እኔም እንደዛው። ግን ደግሞ ምንም አይነት ውሳኔ አላሳየንም። እሱ ማለት ከዚህ በፊት ካየ ከዴቭ ጋር ሆኜ ከኢፋም ጋር ሆኜ እስቲል ነው ልብሱ እኔ ጋር ነው ያለው። ገባ ናና ውሰድ ብዬው ነበር። የሚፈልጋቸው ዶክመንቶች ነው ምናምን ነበሩና ናና ውሰደው ብዬው ነበረ። እስካሁን ድረስ ግን እንደዚህ አይነት ነገር ምንም አይነት ነገር አላደረገም። ከዛ በኋላ ይመጣል እኔ ምን አልኩሽ እኔ እንደዚህ ሆንኩኝ ምናምን የሚሉትን ነገሮች ነው የሚናገረው። ከዛ ደግሞ ስንገናኝ ደግሞ የሚያደርገው ነገር አለ ማለት ለየብቻ ሲያገኘው ሌላ ሰው ነው። ልክ እኔና እሷን አንድ ላይ ሲያየን ደግሞ ሌላ ሰው ነው የሚሆነው። እኔ አልፈልግም አልኩኝ ምናምን። ድርጊቱ ሌላ ነው፣ አንደበቱ ሌላ ነው። ምንም ማቻ አያደርግም። ሲቀጥል ደግሞ እኔም በሰላም ከልጄ አባት ጋራ ብኖር ደስ ይለኛል። ያንን በማሰብ ነው እኔም እንደዛ የምሆነው። ገባ እንጂ ምንም ጠፍቶ ምንም ማተንም አይደለም። ድርድር ውስጥ መግባት ፈልገን አይደለም። ሲቀጥል እኔ ውስጤ ምን እየነገረኝ እንደሆነ ታውቃለህ? ፍቅር ከሱ ጋር የሆነችበት ምክንያት እኔና ሄርሚላን ለማብሸቅ ነው እየመሰለኝ ያለው እንጂ እንደዛ አይነት ነገር ማድረግ ፈልጋ አይደለም። ወይም እሱም እንደዛ ማድረግ ፈልጎ ነው እኛን ለማብሸቅ ፈልጎ ነው እንጂ ከሷ ጋር ሆኖ የሚል እምነት የለኝም እኔ እስካሁን ድረስ። እንደዛ ነው የሚሰማኝ። በኔ በኩል ደግሞ ዳኒ እንዴት ነው በዛ ልክ መስመሮችን አልፌ እንደገና ደግሞ እንደዛ ሲያደርግ ዝም ብዬ እየታገስኩ ያለሁት? አንደኛ በሚያሳየኝ ነገር ነው። ከዛ በፊት ታውቃለህ ታሞ ነበረ። ከታመመ በኋላ እኔና እሱ በጣም ተራርቀናል። ከመታመሙ በፊት አብረን ነበረ። እስቲል ከታመመ በኋላ ታሞ ደህና ሆኖ ከመጣ በኋላ እንኳን ያንን ውሳኔ ወሰንኩኝ። ከቤታችሁ እወጣለሁኝ ብዬ ላይክ ደስተኛ ባልሆንም ግን በነገሩ የራሴ ውሳኔ ነው። በቃ አብርሃም እኔ እናንተ በዚህ መንገድ መቀጠል አንችልም፣ አንተም ከሷ ጋር ቀጥል ብዬው ከሱ ህይወት ለመውጣት ስሞክር ይሄ ነው ወይ የፍቅርሽ ገደብ? ይሄ ነው ወይ የፍቅርሽ ለከት? እኔ እኮ አልወድሽም፣ አላፍቅርሽም፣ አላልኩሽም። እኛ አሁን አንቺ እኮ ጥሩ ስሜት አለኝ፣ ይሄ ነው በዚህ ያህል ነው የምትወጂኝ፣ በዚህ ያህል ነው የምታፈቅሪኝ እያለ እኔ ለሱ ምንም እንዳልሆንኩኝ የሆነ በትንሽ ነገር እሱን ያኮረፍኩት ወይም ደግሞ በትንሽ ነገር ከህይወቴ ላስወጣው እንደሞከርኩኝ አይነት ነገር ያሳየኛል። ገባ? አሁን እዛን ሰዓት ስወስን እንኳን ኦኬ አይ ውሳኔሽ ጥሩ ነው፣ እኔም እንደዚህ ነገር የራሴን ነገር ማድረግ እፈልጋለሁ፣ በአንቺ ሀሳብ እስማማለሁ ሳይሆን ያለኝ ላይክ የሆነ እንዴ በቃ በዚህ ልክ ነው የምትወጂኝ አይነት ነገር አሳይቶኛልና ለምን እንደሆነ አላውቅም። ገባክ? እንደገና ደግሞ ከዛሬ ነገ ነገሮችን አስተውሎ ያያል ብዬ ወይም ደግሞ ነገሮችን ይመለሳል ብዬ ስላሰብኩኝ ነው ዝም ብዬ እንትን እየጠበቅኩኝ ነበር እንጂ ምንም ማስቤም አይደለም። እንደገና ደግሞ በቂ ምክንያት እንኳን እኔ እናንተ ካንቺ ጋር አንቺን አልፈልግሽም የምትለኝ ምክንያት እንኳን በቂ ምክንያት ነገረኝ ስለው እየነገረኝ አይደለም። ገባህ አይደለ? የሆነ ነገር ያሳየኛል። የሆነ እኔ ለሱ ብዙ ነገር መሆን እንዳለብኝ ከዛ በኋላ ግን የሆነ አሟልችለት እንዳልተቀመጥኩ አይነት ነገር ነው እያሳየኝ ያለው። ገባህ አይደለ?
የሆነ ነገር ሳደርግ ቶሎ ብሎ ነው ጥፋተኛ የሚያደርገው። ለምን ተስፋ ትቆርጫለሽ? ግን የሚያደርገው ነገር ተስፋ ለማስቆረጥ ነው። ገባ? ኦኬ እሺ በቃ ራስሽ ለምን እንደዚህ ትጎጃለሽ? እኔ እኮ አሁንም አንቺ ጠላሻለሁ አላልኩሽም ይለኝና ኦኬ ብዬ ከሱ ጋር ለመሆን ወይም ደግሞ በቃ እሱን ለመርዳት ስሞክር ሌላ መስመር ሄደ። አሁንም ፍቅር መጣች። እኔ ፍቅርንም አላውቃትም። የመጀመሪያ ቀን ነው ያስተዋወቀን። አዛ ታይም ደግሞ ያው ከዛ በፊት እኔ ቡዜ ከሩታ ጋር ስላስተራቀችን ሄድን። ያየነው ነገር እንግዲህ ያው አንተም እንደምታየው ነው። ሌላ ምንም የተፈጠረ ነገር የለም። እንግዲህ ዳኒ እንዳለችው ነው ማለት እኛ ከሚያሳየን ነገር አንጻር ነው ገባ። ተግባሩና አነጋገሩ ጭራሽ ነው የማይገናኘው። እኛ ደግሞ እሷን በራሷ መንገድ እኔም በራሴ መንገድ ከሱ ጋር የተቆራኘንበት ነገር አለ። ነገ ላይ ህይወታችን ከአንዳችን ጋር ወስኖ ቢኖር ሁለታችንም እንወስናለን ብዬ አስባለሁ። ገባ። እንዴት ነው አሁን የተረዳሁት ነገር ኢቭን ከሷ ጋር ሆኖ ራሱ ምንም ወስኖ ቆርጦ ምናምን ከኔ የሚርቅበት አጋጣሚዎች ሞመንቶች አያየሁኝ አልነበረም። በቃ የሚያሳየኝ ነገር አለ ቤት በሚመጣበት ታይም ምናምን እና እሷም ከዚህ በፊት ተናግራለች። ህይወቴ ስጋት ላይ ለምን ይሆናል እሱ በሚያሳየት ነገር ነው ገባ። እኔ እሷ እንዳታምነው ወይም ደግሞ ተስፋ እንድትቆርጥ የሚያደርግበት ምክንያት እሱ ከሚያሳየት ነገር አንጻር ነው እንጂ እሱ ቆፍጠን ብሎ የምር ከሷ ጋር መሆን ቢፈልግ ምናምን የሆነ ነገር መወሰን ይችል ነበረ። ሌላ ነገር እየፈጣጠረ የሚያወራው ነገርና የሚተገብረው ነገር ምንም ማች አያደርግም ገባ። እኔም በማየው ነገር ነው እንደዚህ አይነት ተስፋ ሊኖረኝ የቻለው፣ እሷም በምታየው ነገር ነው እንደዚህ አይነት ተስፋ ሊኖራት የቻለው። ሁለታችንንም ደግሞ ተስፋ እየሰጠን ህይወታችንን እንዴት ነው እየቀለደበት ነው ብዬ ነው ማምነው። ከሁለት አንዳችን እንኳን አትሊስት የራሳችንን ህይወት እንድንመራ ከሁለት አንዳችን ቁርጥ አድርገ ወስን እንኳን ብለነው ሊወስንልን አልቻለም። ሶ ለምንድን ነው እናንተ ደግሞ እንደዚህ የምታደርጉት ካልከን በቃ ህይወታችን ኦልሬዲ ተቆራኝቷል ከሱ ጋር። ሁለታችንም የሆነ ነገር ቢስተካከልልንና የሆነ ነገር ላይፋችንን ብንኖር ደስ ይለናል እንጂ ምንም ጠፍቶ አይደለም። እኔ አሁን የተረዳሁት ምንድነው አይኖ ፍቅር ነው ምናምን ነገር ፍቅር ከባድ ነገር ነው። እኔ